በመስዋዕትነት የጸናው ድልድይ ጸሐፊ ሌተናል ጄኔራል ዘውዱ በላይ፣ ተራኪ ሻለቃ አርጋው ለገሰ። በመስዋዕትነት የጸናው ድልድይ። ወርቅ ላበደረ ጠጠር ክፍል 2 እነሆ ተጀመረ። የሰሜን እዝ የሰራዊት አባላት በክልሉ ያለውን የልዩ ኃይል እንቅስቃሴ በአይነ ቁራኛ እየተከታተሉ የነበረ ቢሆንም ከነበራቸው ዝግጅትና እንቅስቃሴ እነዚህ ሰዎች አዘናግተው ሊያጠቁን ይችላሉ ብሎ የሚያስብ የነበረውን ያህል ከፊሉ ደግሞ በዚህ ደረጃ ወርዶ በሰራዊቱ በራሱ ላይ ይተኩሳሉ ብሎ እንዳላሰበ የዚህ የሰራዊት አባላት አጫውተውኛል። ይህም የህወሓት አመራሮች የሰሜን እዝ ሰራዊትን ለማደናገር ከተጠቀሙበት ስልት አንዱ ማደናገሪያ ስለነበረ ነው። ይህን አሳዛኝ የታሪክ ክስተት በተመለከተ የተወሰኑትን መረጃ ማን ይናገር የነበረ እንዲሉ ከራሳቸው ከገፈት ቀማሾቹ በቡድን ውይይትና በጽሑፍ የተገኘው መረጃ አጠናቅሬ ለማቅረብ ሞክሬያለሁ። ህወሓት በስፋት ሲያደራጃቸውና ሲያስታጥቃቸው የነበሩ ከልዩ ኃይሉ ከሚሊሻውና በሰሜን እዝ ከነበሩት ትግርኛ ተናጋሪዎችና ከክልል ሌሎች ጸጥታ ኃይሎች የተውጣጡ ነበሩ። ህወሓት ያሰባሰበውን ኃይል በመጠቀም የረጅም ጊዜ ልምድ አለኝ በሚሉት የህወሓት ከፍተኛ አመራሮች ባዘጋጁት የጥፋት ዕቅድ መሠረት የኃይል ስምሪት አድርጎ ጥቃቱን እንደፈጸመ ቀደም ብሎ ተገልጿል። ይህን የክደት ጥቃት ፈጽሞ በርካታዎችን ድንገት ባላሰቡበት ሰዓት በመኖሪያ ካምፓቸው በተኙበት አቁስሏል፣ ገድሏል። በጥበቃ ላይ የነበሩና ራሳቸውንና ወገናቸውን ሲከላከሉ በክብር ያለፉ ሴትም ወንድም ጀግኖች ለሕገ መንግሥታዊ ሥርዓቱ ብለው ክብር ሕይወታቸውን በመሥዋዕት ዋጋ ከፍለዋል። እንደዚህን ጀግኖች በቀጣይ መዘከርና ማስታወስ፣ ይህ አይነት የሀገር ክደት ጥቃትም በጭራሽ እንዳይታሰብ በቀጣዩ ትውልድ ላይ አበክሮ መስራት ይገባል። መቀሌ ዙሪያ ያሉትን ከሞት የተረፉትንና በድንገት ያፈኗቸውን ያገቷቸውንና በጀግንነት ሲዋጉ ቆይተው ጥይት አልቆባቸው ውጊያ ያቆሙትንም መሳሪያቸውን ቀምቶ በመያዝ መቀሌ ከተማ ሳምረ መውጫ በሚገኘው የእንስሳት ሕክምና ኮሌጅ ሰበሰቧቸው። ከጥቅምት 25 2013 ዓ.ም ጧት ጀምሮ በቀጣዮቹ ቀናት በርካታ የሰራዊት አባላት ወደ ኮሌጁ ማሰባሰቡን ቀጠለም። ከመኖሪያ ቤት እጥረት በተያያዘ አንዳንድ አባላት ከሌሎች ማህበረሰብ ጋር ቤት ተከራይተው የሚኖሩ ናቸው። አንድ ባለትዳር የሆነ የመከላከያ ሰራዊት አባል በመቀሌ ከተማ ቀበሌ 17 የሲቪል ቤት ተከራይቶ ይኖር ነበር። ይህን አባል ጥቅምት 25 ጠዋት በአካባቢ ያሉ 2 ሚሊሻዎች ለመውሰድ ይመጣሉ። በሁኔታው የተደናገጡት ባለቤቱና በግቢው ያሉት ጎረቤት ለምን ይወሰዳል፣ ምን አደረገ ብለው መከራከር ይጀምራሉ። በዚህ ወቅት ሚሊሻው የትግራይ እናት የሆኑትን ጎረቤት በሰደፍ በመምታት በአባሉና በቤተሰቦቹ ፊት አሳዛኝና አሳፋሪ የሆነ የአካል ጥቃት ፈጸመ። የሰራዊት አባል የሆነው ግለሰብም ይህን አይቶ ማዘን ተው አትምቷቸው፣ እኔ ሄዳለሁ ብሎ ባለቤቱንና ጎረቤቶቹን አጽናንቶ ወጣ። ይህ አንድ አባል ካጫወተኝ ለምሳሌ አቀረብኩት እንጂ የተሰደቡ የተመቱና የተተፋባቸው እንዲሁም ለሰሚ የሚዘገንን በደል የደረሰባቸው በርካታ የሰራዊት አባላት እንዳሉ በቡድን ውይይት ወቅት ገልጸውልኛል። በመቀሌ ከተማ ቀበሌ 17ና ኩያ አዋሽ ካምፖች የነበሩ የአራተኛ ሜካናይዝድ አባላትን በህብረት ወታደራዊ ስታፍ እንዲሁም በሌሎች ካምፖች የነበሩትን የሰሜን ዕዝ አየር መደብና የፌዴራል ፖሊስ አባላትን የስታፍ ድጋፍ ሰጪና በየክፍለ ጦሩ የነበሩትንም በየዕለቱ እየወሰዱ ወደ እንስሳት ሕክምና ኮሌጅ በማሰባሰብ የመመዝገብና ዝርዝር ዳታ የመያዝ ሥራ መስራት ጀመሩ። በዚህ ምዝገባም 3 አማራጮችን በማቅረብ ምዝገባውን የጀመሩ ቢሆንም ከህወሓት ጋር መቀጠል የሚፈልግ የሰራዊት አባል ግን አላገኙም። በዚህ ሥራም ከጥቂት ግለሰቦች ውጪ ሁሉም ማለት ይቻላል ከእነሱ ጋር እንደማይቀጥል በድፍረት አሳውቋል። የዚህ ምዝገባ ዓላማው ምን እንደሆነ ባይታወቅም አንድ የስታፍ ከፍተኛ መኮንን አባል ብሔር ሲባል ኢትዮጵያዊ በማለት በድፍረት አስመዝግቦ እንደነበረም አጫውቶኛል። በመከላከያ ኮንዶሚኒየም ካምፕ የሚኖሩ መኮንኖች ወዳሉበት ግቢ በመሄድ በመጀመሪያ ግቢው በልዩ ኃይል እንዲጠበቅ አደረጉ። ሐሙስ ጥቅምት 26 2013 ዓ.ም በኢትዮጵያ ሀብት እንዳልተንደላቀቁ ሀብትና ንብረት እንዳላፈሩ ሁሉ አንድ የመከላከያ ሰራዊት አባል የነበረና በሰላም ማስከበር በወታደራዊ ታዛቢነት ሄዶ የተመለሰና በጡረታ ከሰራዊቱ የተሰናበተ በወቅቱ ግን የልዩ ኃይል አንድ ክፍል አዛዥ የነበረ የበላበትን ወጭት ሰባሪ የሆነ ከአሁን ሰዓት ጀምሮ ምርኮኞች ናቸው።
ከዛሬ ጀምሮ ኢትዮጵያ የምትባል ሀገር የለችም። ለእኛ ምናችንም አይደለችም። እኛ ኢትዮጵያን አናውቃትም። ኢትዮጵያን እኛን አታውቀንም። በዚህ ግቢ ውስጥ ያለው ንብረቱም ሆነ ቤቱ ከእንግዲህ የትግራይ ንብረት ነው። ከዚህ በኋላ መከላከያ አይደላችሁ፣ የፌዴራል ሰራዊት በሙሉ ፈርሷል የሚል አሳፋሪ ዲስኩር እስከ መደስኩር ደረሰ ነው። ቀጥሎም መሳሪያ ያላችሁ አስረክቡ በሚል የኦርዲናንስ ሪፖርት ፋይሉ በእጃችን ስላለ በአስቸኳይ አስረክቡ፣ ከዚህ ውጪ መሆን የሚፈልግ የትግራይ ጠላት ነው ብሎም መኮንኖችን በማስፈራራትና ሌላ ተጨማሪ ዲስኩር በማሰማት ወደ መጣበት ተመልሶ ሄደ። አብዛኛው የስታፍ ድጋፍ ሰጪ የነበረ በመሆኑ ብዙ መሳሪያ ባይኖረውም ታጥቆ የነበረው መሳሪያውንና ሽጉጡን እንዳስረከበ መኮንኖቹ ገልጸውልኛል። በመቀጠልም ከጥቅምት 27 2013 ዓ.ም ጀምሮ በመኪና ወደ እንስሳት ሕክምና ኮሌጅ በማስገባት በግቢው ዙሪያ የልዩ ኃይል አባላትን በማስቀመጥ እንዲጠበቁ አደረጉ። መጀመሪያ አካባቢ ከቤተሰብ የሚመጣላቸው ምግብና ሻይ ቡና እንዲገባ የፈቀዱ ቢሆንም በኋላ ላይ ግን ከለከሉ። በዚህ ክልከላም የሰራዊት ቤተሰቦች የያዙትን ምግብና ሻይ ቡና ይዘው እያለቀሱ ተመለሱ። በአንዳንድ የታገቱ የሰራዊት አባላት ላይ በሚስቶቻቸው ፊት የአካል ጥቃት እስከ ማድረግ ደርሰዋል። በዚህ ተግባር ከማዘን ውጭ ሌላ ምንም ማድረግ ባይቻልም በስነ ልቦናቸው ላይ የሚያደርሰውን ጠባሳና ጉዳት ግን መገመት አይከብድም። የሰሜን እዝ ሰራዊት አባላት ባጎረስኩ እጄን ተነከስኩ ብለው ቁጭታቸውን ገልጸዋል። ሰራዊቱ ከ22 ዓመት በላይ ቆይተው በክልሉ የነበረውን የሀገር ግንባታና አስተዋጽኦ እንዲሁም ውለታ ለሚያውቅ ባጎረስኩ እጄን ተነከስኩ ከሚለው ብሂል ባለፈ ግፍ የተፈጸመባቸው ስለመሆኑ በሕይወት ያሉት አባላት የሚመሰክሩት ሐቅ ነው። የታገቱት የሰራዊት አባላት በመቀሌ እንስሳት ሕክምና ኮሌጅ በነበሩበት ወቅት መጀመሪያ ላይ የምግብ አገልግሎት ጉዳይ ለባለ ሀብቶች ተሰጥቶ ለቀናት ምግብና የታሸገ ውሃ ሲያቀርቡ የቆየ ቢሆንም በኋላ ግን መቀጠል አልቻለም። በእንስሳት ሕክምና ኮሌጅ ከተለያየ የሰራዊት ካምፕ እያፈኑ ያገቱትን የሰራዊት አባል በማሰባሰብ በልዩ ኃይል በማስጠበቅ ለመመገብ የሞከሩ ቢሆንም እየዋልንና እያደረ ግን እየተቆራረጠ ያገቱት የሰራዊት አባልም እየተራበ መዋል ማደር ተለመደ። በየክፍለ ከተሞች ከሕዝብ እንጀራ በማዋጣት ለአንድ ሳምንት እንዲመገብ ለማድረግ ሞከሩ። ይህን ሁሉ አድርገው ግን እንኳን በአግባቡ ሊመግቡት ከረሃብ መከላከልም አልቻሉም። በኋላ ላይ መመገቡን ስላልቻሉ ወደ መቆም ደረጃም ደረሰ። በመሆኑም በመቀሌ ከተሞች ላሉት ወረዳዎች ህወሓት ግዳይ ስለሰጣቸው ይመስላል ከነዋሪው በተራ እየተዋጣ በኮሌጅ ውስጥ እየተበሰለ ለተወሰኑ ቀናት መመገቡ ቀጠለ። የትግራይ እናቶች ግን የተዘጋጀውን ምግብ የታገቱት የሰራዊት አባላት እንዲመገቡት በፍቅርና በትህትና ያስተናግዱት ነበር። ነገር ግን ይህም ብዙ መቀጠል ስላልቻለ ሲቆራረጥ ከቆየ በኋላ ጭራሹን ቆመ። የታገቱት የሰሜን ዕዝ አባላትም በረሃብ መቀጣት ጀመሩ። አንዳንድ ቀን ደረቅ ዳቦ እየመጣ ያቺን በሻይ ለማዳረስ እየተሞከረ ቀጠለ። የትግራይ እናቶችም ይህን ክስተት እያዩ ለምን ይራባሉ፣ ይገፋታሉ እያሉ በልባቸው ያዝኑ የነበረ ቢሆንም አብዛኛው ግን አብሮ የሚያጨበጭብ እንደነበረ የታሪኩ ገፈት ቀማሾች አጫውተውኛል። አንድ ቀን ጠዋት ከእንስሳት ሕክምና ኮሌጅ ውስጥ ለውይይት ተብለው ከተሰበሰቡ በኋላ ቀይ መስቀል ሊረከባችሁ ነው የሚል የሐሰት ፕሮፓጋንዳ የምትይዙትን ይዛችሁ ውጡ ተባለ። የአካባቢውን ሕዝብና የሰራዊትን ቤተሰቦች ለማደናገር ቀይ መስቀል አርባ የሚያውለበልቡ ትናንሽ ተሽከርካሪዎችን በአካባቢው ዙሪያ አንቀሳቀሱ። በመቀጠል መኮንንና አባማውን ወይም ባሌሌላ ማረክተኛውን በመለየት መጀመሪያ ወደ አንድ አካባቢ እንዲሰባሰቡ ከተደረገ በኋላ ወደ አግበ የሚባል ተንቤን ውስጥ የሚገኝ ማሰልጠኛ ማዕከል በመውሰድ አስገብተው በልዩ ኃይልና በሚሊሻ እንዲጠበቁ አደረጓቸው። አግበ ላይ ሲደርሱ በዚህ ቦታ የነበረው ሚሊሻ እንደገና ጫማ ሳይቀር አስወልቆ በመፈተሽ የቀረ የግል ንብረታቸውን የጣት ቀለበትና የእጅ ሰዓት ሳይቀር እንደወሰዱባቸው የገፈት ቀማሾቹ በምሬት ይናገራሉ። ባማዎች አግበ በነበረበት ወቅት ምንም እንኳን ዳቦ ይመጣላቸውና ይመገቡ የነበረ ቢሆንም የህወሓት አመራር በረሃብ ሊቀጣቸው ስለፈለገ ይሁን ከአቅም በላይ ስለሆነበት ምግብ በአግባቡ አይቀርብላቸውም ነበር። በዚህ የተነሳም የደረቀና የሻገተ ዳቦ በሰዓት እየጠበሱ ለመብላት የተገደዱ አባላት ነበሩ። በዚህ ወቅት በአካባቢ የነበሩት የህወሓት አመራሮችና ካድሬዎች እየመጡ ይጎበኟቸውም ነበር። ትንሽ ከቆዩ በኋላ ባማውን ወደ አብይ አዲ መምህራን ኮሌጅ በመውሰድ በአንድ ክፍል በርካታ አባላቶችን አጨናንቀው በማጎር ዳቦና ገንፎ እየመገቡ ለማቆየት ሞከሩ። መሠረታዊ መኮንኖችን ደግሞ ወደ አብይ አዲ ቴክኒክና ሙያ ኮሌጅ አጓጓዙ። አንድ ቀን በመምህራን ኮሌጅ የነበሩት ባማዎች ሬንጀር አውልቁና አምጡ አሏቸው። ይህ ተንኮል የገባቸው ባማዎችም ሬንጀራችንን አንሰጥም በማለት ከየአባላቱ በመሰብሰብ በማቃጠልና ወደ ሽንት ቤት በመክተት አብዛኛው አባል ለሴራቸው ተባባሪ ባለመሆን እንቢተኝነቱን ገለጸ።
ባማው ለዕቅዳቸው ተባባሪ ላለመሆን በአመፅና በረብሻ እረፍት እየነሳቸው መጣ። ባማው በሚስጥር ባስገባው የመገናኛ ብዙሃን ከአማራ ክልል የሚሰራጨውን ዜና በድብቅ እያዳመጠ የወገን እንቅስቃሴና የጠላትን ኪሳራ በደንብ እያወቀና መረጃውን እየተጋራ ወገን ይደርስልኛል እያለ ራሱና ጓዱን እያጽናናና እያበረታ ቆየ። የረሃብና የጥም ነገር ግን እየበረታ ስለመጣ አንዳንድ አባላት ዛፍ ላይ እየወጡ የተገኘውን የዱር ፍሬ እስከ መብላትም ደረሱ። በዚህ ሁኔታ ውስጥ እያሉ የህወሓት ተዋጊ የመድፍ ጥይት ከወገን የተተኮሰ ማስመሰል በመምህራን ኮሌጅ በነበሩ ባማዎች ላይ ጉዳት ለማድረስ ወደ ግቢው ተኮሰ። እንደ አጋጣሚ ሆኖ የመማሪያ ክፍሎችን ከማፍረሱ በስተቀር በአባላት ላይ የደረሰ ጉዳት ግን አልነበረም። በተመሳሳይ ሌላ ቀንም በታንክ ወደ ግቢው በመተኮስ የወገን ጦር እንደተኮሰና በራሳቸው ወገን ተመታችሁ በማለት ለፖለቲካ ሴራቸው ማሳኪያ ሙከራ አድርገው ነበር። ነገር ግን በሁለቱም የከባድ መሳሪያ ተኩስ የተጎዳ አባል አልነበረም። ዳሩን ነው ስማችን